ሆነ የፈለኩ ሰው ነበርኩኝ ቢገባ ማለት ነው አይደል? በእግዚአብሔር አዳምጠኝ። ቆይ እስከ መቼ ነው? እኔ አንተን ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ፊርሚ ወድጄ አይደለም። አልገባኝም። ወድጄ አይደለም ማለት ህይወትን እየመረጥክ ነው አይደል? እንዴ ያለኸው ያ ሁሉ ነገር ያ ሁሉ ቃላቶች የገባ ነው አዲስ ህይወት ለመጀመር የተነጋገር ነው። ያ ሁሉ ሳትፈልገው ነበር እንደዛ እየሆንክ የነበረው። ፈልጎት ነው አብርሃም፣ ስማኝ በእግዚአብሔር ፈልጎት ነው ቤት የመጣው። ፈልጎት ነው እየኖረ ያለው። ፈልጎት ከልብህ ነው ነገራት እንጂ በደንብ ነገራት፣ በደንብ አስረዳት። ከዛ ትወጣለች። እውነት እኔ እንደዚህ ሰላማዊ ኑሮ የምትኖር ይመስልሃል? በዚህ ልክ እንደዚህ እየሆንክ ቤቴ ነበርኩኝ ቢገባ ቤቴ ነበረው ሁሉም ነገር እያለቀስኩኝ ማሳልፈው ገባ። ይሄን ነገር ካንተ አልጠብቀውም። በኮንፊደንስ አንተ አለኝ ብዬ ነው እየኖርኩም የነበረው። ቢገባክ ከሱ በፊት እንዴት ነበር የኖርሽው? አይዞሽ ሶፍት አልያዝኩም። እኔ ምናልባት አንድ ቀን ጠርታስ ቢብርሰንች እንጽናናበት ጊዜ ይኖራል። ገባ? ካንተ አልጠብቅ፣ እውነት ካንተ አልጠብቅ። በብዙ ነገር ልረዳ ፈልግ ነበረ። ገባ? ብዙ ካንተ የሚያርቀኝ ነገሮች ራሱ ያሉ ካንተ ጋር መሆን ነበር የምፈልገው። ካንተ ጋር መሆን ነበር ምርጫዬ የማደርገው። ቀና ብለህ አውራኝ አብርሃም። ሶፍት አልያዝኩም፣ ይቅርታ። ብዙ አታምቢ። አይነሽ እንዳቀራራችሁ በ3 ቀን በ4 ቀን መልሰዋለሁ። ቢበዛ 2 ወር 1 ወር ያለችውን ነገር እንድትፈቅድላት አደረክ አብርሃም። የሚያዋጣውን መርጧል። ህይወቱን የሚፈልገውን የሚያዋጣውን ገባሽ መርጧል። ምን ይደረግ? ነግሬሽ ነበረ እንደዚህ አይነት ነገር ውስጥ እንዳትገቢ። ጭራሽ ደግሞ ከኔ ጋር እኮ ሌላ ነገርም ማድረግ አምሮሽ ነበር። ተረሻለሁ። በቃ ይሄን የሆነው እንግዲህ ምንም ማድረግ አይቻልም። ስለዚህ ዛሬ ጠራችሁኝ እኔ ከህይወታችሁ እንደወጣ ነው አይደል አብርሃም? አዎ ያ ነገር ተስማምተበት አምኖበት ተስማምተበት እውነት ህይወት ደስተኛ አድርጎ ከሷ ጋር መኖር በጣም ፈቅደኸው ነው? ትቀልጃለሽ እንዴ አብርሃም? መልስ ስጠኝ፣ ቢያንስ አጥጋቢ መልስ ስጠኝ። እንዴ አጥጋቢ መልስ ስጣት።